እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የመጀመሪያው አንድ ኦፕሬሽን አለ። ይሄ ኦፕሬሽን አሜሪካ አስበው የነበረ ኦፕሬሽን ነው። ይሄ ኦፕሬሽን ከሽፎባታል። ኢራኖች በጣም በሚገርም ደረጃ አክሽፈውታል። ይሄ ያካሸፉት ጉዳይ ደግሞ እጅግ በጣም በሚገርም ነገር ነው። እኔ በጣም ነው ኢራኖችን እያደነኩ ያው ቻይና እና ራሻ ያው መተባበር አለ፣ ኢራኖች ደግሞ ቆራጥነት አለ ማለት ነው። ስለዚህ እነዚህ ተዋህደው የአሜሪካን አስበው የነበረው ኦፕሬሽን ተበላሽቶበታል ማለት ነው። እሺ ሌላው አሁንም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደዳ አልተወም። ቀደዳውና ጉራው እንደቀጠለ ነው። ፉከራውም እንደቀጠለ ነው። እስኪ መጀመሪያ 3 ዜናዎች አሉ። ከዛ በኋላ የአሜሪካ ኦፕሬሽን እንዴት እንደነበረ እነግራችኋለሁ። የአሜሪካ አውሮፕላን ተሸካሚ የጦር መርከብ ላይ 111 ጊዜ ዘመናዊ ሚሳኤል ተተኩሶበት እንደነበረ እና አሜሪካ ይህንን ሁሉ እንደተከላከለች ያ መርከብ ተሸካሚ ዩኤስኤስ አብርሃም ሊንከን አልተነካም። ተመቶ በቱንቱኑ ወጥቶ ጎትተው ግሪክ ወስደው ጠግነው አሁንም ትንሽ አስጠግተውት ነበረ። እመታለሁ ብሎ ትላንትና መምታት ሲጀምር ደግሞ አሽሸውታል። የት እንደከተቱት አያው። ስለዚህ ትራምፕ እንደዚህ የሚያስጠላ ቀደዳውን ትቶ ወደ ትክክለኛ መስመሩ ቢገባ ኖሮ በጣም ነው ደስ የሚል የነበረው። ግን ያው ትራምፕ ትንሽ ዞሮበታል። ሌላው ማክሮን ነው። ማክሮን በሆርሙዝ ጉዳይ ላይ ምንም ጦሬን አለክም አልሳተፍም ብሎታል ትራምፕ። ማክሮን የሆርሙዝ ባህር እንደገና ለመክፈት ያለመ ፕሮጀክት የፕሮጀክት ነፃነት ተብሎ የትራምፕ እቅድ ያወጣውን አልቀበልም፣ አልተባበርም፣ ቀልህን ተው፣ እኛ ከአንተ ጋር የምንተባበረት ምክንያት የለም፣ ያሰብከው ነገር አናቅም፣ ግን ያሰብከው ነገር ውስጥ አንጨማለቅም ሲለው መልሶለታል። ብዙ ሀገሮች ጠይቆ ነበረ ትራምፕ፣ ሁሉም ሀገሮች ናቸው እምቢ ያሉት። ስለዚህ የትራምፕ መንግስት እጅግ በጣም በዓለም ቀሏል። ሌላው አሜሪካ በቃኝ፣ አልቻልኩም፣ ማሩኝ ማለት ነው የቀራት። አሁን ይህንን ዜና ስነግራችሁ ማለት ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮን ስለ ወቅታዊ ሁኔታ የሰጠው መግለጫን ነው። የኢፒኬ ፉሪ ዘመቻ አጠናቀናል ብለዋል። የዘመቻው ግቦች ሙሉ ለሙሉ አሳክተናል ብለዋል። የስ ሙሉ ለሙሉ አሳክተዋል። ምክንያቱም እነሱ ያሰቡት ሌላ ነገር ስለነበረ ያንን በትክክል አሳክተዋል። እሱን በተመለከተ ቅድም ባቀረቡት ዜና ላይ እዛ ላይ መመልከት ትችላላችሁ። አሳክተናል ብሏል። የዘመቻው ግቦች ሙሉ ለሙሉ አሳክተናል ብሏል። አክለውም ተጨማሪ ግጭቶች እንዲከሰቱ አንፈልግም፣ ምርጫችን የሰላም መንገድ ነው፣ ሰላም እንፈልጋለን፣ የፕሬዝዳንቱ ፍላጎት ስምምነት ላይ መድረስ ብቻ ነው ሲሉ ገልጸዋል ማለት ነው። አሜሪካ ሁሉን ነገር በኃይል ነው የምፈታው የምትል የነበረችው አሜሪካ አሁን በሰላም ነው የምንፈልገው አስባሏት ማለት ነው። እንደ ሩቢን ገለጻ ፕሬዝዳንት የሚከተሉትን ነጥቦች ብለዋል። ቁልፍ ጉዳዮች በሙሉ የሚዳሰስና ለወደፊት ድርድር መነሻ የሚሆን መግባቢያ ሰነዶች ላይ ተቀምጠን መስራት ነው የሚያስፈልገን። ዓለም ወደ መደበኛ እንቅስቃሴ እንድትመለስ የሆርሙዝ ስትሬት ሙሉ ለሙሉ ክፍት እንዲሆን ማድረግ። ይህ ድርድር በስቲቭ እና በጃሬድ በኩል ሲከናወን የቆየ እኛም ስንደግፈው በነበረው መስመር
እንዲቀጥል እንፈልጋለን። ለሰላም ዝግጁ ነን። እኛ ሰላም ነው እንፈልገው፣ ሌላ ጦርነት አንፈልግም ብላለች አሜሪካ። ያሳዘነችኝ አሜሪካ በጣም ነው ያሳዘነችኝ። እስራኤልና አሜሪካ በጣም ነው ያሳዘኑኝ። ያ ሁሉ ትዕቢታቸው፣ ያ ሁሉ ትምክህታቸው፣ ያ ሁሉ ጉራቸው፣ ያ ሁሉ ዘጥ ረጭ ብሏል። እሺ ወደ የአሜሪካው ኦፕሬሽን እንሂድ። አሜሪካ አንድ ኦፕሬሽን አስባ ነበረ። በዚህ ፍሪደም በሚባል የነሱ ይሄ የንግድ ነፃነት በሚል ኦፕሬሽን ስም አንድ ተንኮል አስባ ነበረ አሜሪካ። ይሄ ኦፕሬሽን ከሽፎባታል። ምንድነው? አሜሪካ ከራስ ኬማ እስከ ሚና ሳር የሚባል የዩናይትድ አረብ ኤምሬት፣ ከዛ ደግሞ የኢራን ደግሞ ጀበል ሙባረክ የኢራን ነው እስከ ፉጄራ ጀበል ፉጄራ፣ ይሄ ደግሞ ኤምራት ነው። ከጀዚራ ቀሽም ኢራን እስከ ኡሙ አልቅዩም የሚባል የዩናይትድ አረብ ኤምሬት ያሉ ቦታዎችን ነፃ ለማውጣትና ለመቆጣጠር ነው አሜሪካ ይሄንን የንግድ ነፃነት ብላ አውጃ ብዙ ሀገሮችን ጠይቃ ሁሉም ሀገሮች ውድቅ አድርገውባታል። እዚህ ላይ አሜሪካ ምንድነው አስበው የነበረው? መጀመሪያ ሰላማዊ ለመምሰል ምን አድርጋለች? የኢራን ባህር ኃይል የተማረኩትን በፓኪስታን አደራዳሪነት እኛ እንለቃለን ብለው፣ እኛ ሰላም ነው የምንፈልገው፣ ለሰላም ማሳያችን ደግሞ እነዚህ ምርኮኞችን ተቀበሉ ብለው በፓኪስታን በኩል ለኢራን መለሷቸው ማለት ነው። እኛ ሰላም ነው የምንፈልገው የሚል ጥያቄ አቅርበው በዚህ መሰረት የሰላም አባት ለመምሰል እነዚህን ምርኮኞችን ለቀው አሁን እኛ ምርኮኞችን ለቀናል፣ ስለዚህ ይሄ የንግድ ነፃነት እንዲኖር ደግሞ መርከቦችን እኛ እንጠብቀን እናሳልፋለን የሚል ኦፕሬሽን ጀመረች አሜሪካ ማለት ነው። ስለዚህ ይሄ ኦፕሬሽን ገና ከጀምሮ ኢራን የአሜሪካኖችን መርከብ ስትመታቸው ወደ ኋላ ሸሽተው ፈረጠጡ ማለት ነው። ምንድነው አሜሪካ እዚህ ላይ እቅዷ የነበረው ነው ጥያቄው። አሜሪካ ጥንቡ ከቢርን ጥንቡ ሰዒር የሚባሉ ዩናይትድ አረብ ኤምሬት የኔ ደሴቶች ናቸው። 3 ናቸው ደሴቶቹ። ሁለቱ ግን እነዚህ አሁን ጥንቡ ከቢርን ጥንቡ ሰዒር የሚባሉ እጅግ ወታደራዊ ስትራቴጂ ቦታ ናቸው። በተለይ ሆርሙዝ ሰርጥን ለመቆጣጠር ምቹ ቦታዎች ናቸው። ከዛ ተነስቶ ደግሞ ወደ ኢራን በእግረኛ ለመግባት ደግሞ በጣም ይቀላል። ስለዚህ እነዛን ቦታዎች ለመቆጣጠር ነው 15,000 የእግረኛ ወታደር ተይዘው በመርከቦች ውስጥ ለማሳለፍ ነው። ሰላም ለማስከበር ነው ወይ የእነዚህ መርከቦችን በሰላም ለማሳለፍ ነው ተብሎ ነው። ለዚህ ለሙከራ ምንድነው የተደረገው? የኢሚሬት አንድ መርከብ እንድታልፍ ሙከራ እንድታደርግ ተደረገ። ሲመቷት እሷ ወደ ኋላ ተመለሰች። የአሜሪካ መርከቦችንም ሲመቱ ወደ ኋላ ተመለሱ ማለት ነው። ያ አስበውት የነበረ የአሜሪካ በቃ ያለነሱ አራዳ ያለነሱ በቃ በዓለም ላይ ሸዋጅ የለም እና በዚህ ኢራኖች መተው አባረዋቸዋል። ኢራኖች ለምንድን ነው ትላንትና ዩናይትድ አረብ ኤምሬትን አልመታንም ያሉት? ኢራኖች የሚፈልጉትን ታርጌት መተዋል። ቻው። እንዴት ኢራኖች ይህንን ሊያውቁ ቻሉ? አሁን ኢራኖች ያው ቻይና እና ሩሲያን ታውቃላችሁ፣ ከኢራን ጎን ናቸው። የአሜሪካን ባህር ኃይልና የፔንታጎን የስልክ ልውውጥ ጃም አድርገውታል። የሬዲዮ ልውውጥ ጃም አድርገውታል። እዛ ላይ ሲነጋገሩ በሙሉ ነገር እነሱ ቀርተውታል። ቀርተው
መቼ እንደሚጀመር ምን እንደሚደረግ ሀሳባቸውን በሙሉ ከወሰዱ በኋላ እነዚህ በቃ ሸውደናል ብለው ምርኮኛ ሰጡ። ምርኮኛ ከሰጡ በኋላ በቃ አሁን ኢራን አምናናለች፣ ለሰላም ብለን ገባና ያንን አካባቢ እንቆጣጠረዋለን ብላ ነበረ ያሰበችው አሜሪካ። ኢራኖች ደግሞ በትር አወረዱባቸው፣ ስትሳቡ ማለት ነው። ስለዚህ የአሜሪካ ውጭ ጉዳይ ሚኒስትር የሰጠው በወቅታዊ ጉዳይ ላይ የሰጠው ማብራሪያ ይህንን ነው የሚያሳየን። የተከበራችሁ ተከታታዮች ኢራኖች አሜሪካኖችን አንበርክከዋል። አሜሪካኖች በቃን ብለዋል። የሚፈለገው ይሄ ነው። ይሄ ደግሞ ለመላው ዓለም ነፃነት አዋጅ የአዋጅ ደውል ነው። የዛሬው ፕሮግራም ይህን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። ነገ በሌላ ፕሮግራም ያገናኘን። ቻው ቻው።